Hi daddy. Hi mommy. What? ማን ነው ማሚ ያልከው? አንቺ ማን ነው ዳዲ ያልሽው? ካውንተር አታክ መሆኑ ነው? አይ ስትሬት ፎርዋርድ ነው። OMG ቆይ ግን ሀኒታ ይሄ ሰውዬ ኖርማል ነው? ሴትዮ እሷን ከምትጠይቂ ለምን እኔን አትጠይቂኝ? What? እኔ ሴትዮ? ዩሲ ሀኒታ ይሄ ሺባ ለምን እንደማልወድ ቆይ እናንተ ግን ምንድነው ችግራችሁ? ሀኒቾ እኔ ችግር እንደሌለብኝ ታውቂያለሽ። እና ሶሲና ችግር ያለባት? እኔ አልወጣኝም። ወጣ እንጂ ከዚህ በላይ ምን ትሆን? ሀኒቾ በቃ እኔ ልሂድ። ፈጣሪ ትግስቱን ይስጥሽ። ትግስቱን ይስጥሽ ማለት ምን ማለት ነው? የሆንክ ሺባ ሲያስጠላ በእናታችሁ። ቆይ አንቺ ልጅ ግን ምን ሆነሻል? ልጁ በስነ ስርዓት እያጠና ነው ያለው ነው ራሱ ኮትቶት ሄደ። እባክሽ ራሱ ጉዳይ Hi daddy. I mean Dave. ሶሲ ሰላም ነው? እንዴት ነሽ? ምን ደነገጥክ? በሰላም ነው? አይ በሰላም ነው። የሆነ ሀሳብ ስለነበር መምጣትሽ አስተዋልኩ። ምንድን ነበር እያሰብክ የነበረው? እሱ እንኳን ይቅርብሽ፣ ላንቺ ብዙም አይጠቅምሽ። ወይ ዳዲ በእናትህ ንገረኝ። እንዴ ምኑ ልንገርሽ? ምን እያሰብክ እንደነበረ ነው? እሺ ነገርኩሽ እንበል። ከዛማ አይዲያ ሼር አደርጋለሁ። እርግጠኛ ነሽ? ሹር። ጥሩ። ሳስብ የነበረው ስለሆነች ልጅ ነው። ምን ነው ደነገጥሽ? አይ ምንም እኔ እንጃ። ቆይ ግን ለምን ደነገጥኩት? አላቅም። ቆም ብለሽ ብታስቢ መልሱን የምታገኝ ይመስለኛል። ቆይ ግን ማናት ግን ልጅቷ? እኔ አውቃታለሁ? አዎ ታውቂያታለሽ። ንገረኝ ማናት? እሱ እንኳን ለጊዜው ይቆይሽ። እሺ አሁን በምን አይነት ሁኔታ ላይ ናችሁ? ማለቴ እንደምታፈቅራት ነግራታል? አይ አልነገርኳትም። ለምን? ምክንያቱም እሷ እኔ እንደማፈቅራት ጭራሽ አይደለም። በዛ ላይ የምትወደው ሰው ያለ ይመስለኛል። ታንክስ ጋድ እንኳንም የምትወደው ሰው ኖራት። ቆይ ግን ቢኖራትስ ባይኖራትስ እኔ ምን አስጨነቀ? ምን ነው ዝም አልሽ? አይ ምንም። ግን እኮ ካለመናገሩ ተናግሮ ምላሹ ማወቅ የተሻለ ይመስለኛል። ፈራው። ለምን? ምክንያቱም የምትንቀኝ ሙዲ ያልገባኝ ፋራ አርጋ የምታስበኝ ነው የሚመስለኝ። ዋት? እሷ ማን ስለሆነች ነው የምትነቀኝ? ኧረ አረጋጊው ሶሲ፣ ባታስተውዩ ነው እንጂ አንቺም እኮ እንደሷ ነው የምታስቢኝ። ቆይ ዳዲ እኔ እንደምንቀህ ነው እንዴ የምታስበው? ኤኒዌይስ የኔን ጉዳይ እንተውና አንቺ ለምንድን ነበር የመጣሽው? ለምን ነበር የመጣሁት? እኔ እንጃ ጠፋብኝ። ወይ ዘንድሮ የሆኑ ሰዎች ዙሩን አክራራውታል። አንቺ እንዴት ነሽ? እኔማ ደህና ነኝ። ግን ሶሲ ምን ብላት ነው? አኩርፋለች እኮ። ኧረ አላስኮርፍኳትም። ምን ነው ማሚ ደብሮሻል? ኧረ አልደበረኝም፣ በሰላም ነው። እኔ ምንም እየገባኝ አይደለም። ሶሲ ግን በሰላም ነው? ማሚ ሲልሽ እኮ ዝም አልሽው። እሱስ ዳዲ ስለው ዝም ይለኝ የለ? ይሄስ የሚገርም ነው። ምኑ ነው የሚገርመው? እንዴ የእናንተ መቻቻል ነው። የሆነ ሆኖ ቅድም ክላስ ፈልግሽ አጣሁሽ። የት ሄደሽ ነበር? አዎ አልነበርኩም። አሁን ራሱ ከመጣው ስለ ሄዊ ላናገራችሁ ነው። ሄዋን ምን ሆነች? አረ ምንም አልሆነችም። ግን ለትምህርት ቤታችን ፓርላማ ፕሬዝዳንትነት እጩ ተወዳዳሪነት ተደረገች። ርዕሰ መምህራችን ነግራት ለሱ እኮ ደስ ብሏት ቅስቀሳ እያደረገች ነው ያለችው። ምን? ኖ አይሆንም። እሷ በፍጹም ፕሬዝዳንት አትሆንም። እንዴ ለምን? ምክንያቱም የሚኒ ሚዲያውን ክበብ ራሱ በስነ ስርዓት እየሰራች ስላልሆነ። ምን ችግር አለው? ከሱ ስተት ተምራ ፕሬዝዳንትነቱንም በደንብ ትወጣለች። አረ እባክህ እኔ ሶሲ ሞቼ ነው ቆሜ እሷ ፕሬዝዳንት የምትሆነው። ቆይ አንቺ ፕሬዝዳንት መሆን ትፈልጊያለሽ? አልፈልግም። ግን ከሷ ይልቅ ሌላ ሰው ነው መሆን ያለበት። እና ማን? እሱን አላውቅም ሀኒታ። ቆይ አንቺ ለምንድን ነው እቺ ልጅ ጥምድ አድርገሽ ያስሻት? ይሄ መጥመድ አይደለም፣ ግን እሷ በፍጹም አትችልም። በቃ አንቺ የፈለግሽውን መምረጥ ትችያለሽ። የአንድ ሰው ድምጽ ጎደለባት አልጎደለባት ለሷ ምንም ነው። ኧረ እባክህ የኔ ብቻ መሰልኩ። እየዞርኩኝ ነው ተማሪዎቹ እንዳይመርጣት ካምፔን ማረጋው። አታደርጊው። አደርገዋለሁ። የዛኔን ዝም ብያለሽ። ምን ልታመጣ? አዛውንት እቺ ከዚህ አሮጊት። ዋት? ማን ነው አሮጊት ያልከው? አንቺ ምን ታመጫለሽ? ይሁን የ90 ዓመት ጎባጣ ሽማግሌ ነሽ። ከዚህ ባክሽ። እኔ ምለው ቺኳ ግን የሌለ ግራ እያጋባችኝ ደሞ ስለማን ነው? ማቺ ስለ ሶሲ እንደማይሆን እርግጥ ነው። ስለ ፒያሬ ነው የሰጣት እስክሪብቶ ገነፈለብኝ አለች። አረ ላሽ አሁንም እዛ ላይ ነው እንደ ቆምሽው? አዎ ድብና አርጌ ቆማል። ቆይ ምን እሺ ነው? ስንት ሴራ ሳቀናብርልሽ ኖር። እዚህ ላይ ግን በጣም አካበርሽ። አዎ አካብዳለሁ፣ ድብና አርጌ አካብዳለሁ። አንተ እኮ እኔ በሰጠው 2 አመት ሳንጃ ሰርተ ከጀርባ ይወገኝ ሰው ነክ። ይኸውልህ ሄፕ እያልክ ያለው ለመላው ከሆነ ህፃኑን ገጫለሁ። እዛው ውሰደው። እኔ ሚኪ ጋር እኮ የተሸጠቀ አይመለስ።
ታዲያ እዚህ ጋቢና ላይ ተጨማሪ አመድ አትነስንስበት። እመነኝ ይህ አመድ የሚለቀው በትክክል አንተ ላይ ሳራግፍልህ ብቻ። ስታይል እኔ ምልህ ቸከሷ ግን ከዚህ በኋላ ጠቅላይ ሚኒስቴር ሙድ ነው ማራመደው ስትል ግን የምሯን? እኔ ምኛን ለመፋታት ነበር ይመስል ለካ ግን አንተ እውነቷን። ታዲያ ምን አሰብሽ? ህፃነ ቂርቆስን ነው ምልህ። ከዚህ በኋላ እኔ ያሰብኩትን ሀሳብ በተአምር መድፍ ራሱ እንደዚህ ፊት ለፊቴ ቢቆም ጭራሽ ነው ማንነገር። ባክ የራሱ ጉዳይ ነው። እኔ እያልኩ ያለሁት ለምርጫው እረዳታለን ወይ አረዳትም ነው። ብራዘር ጌማችን እኮ አንተን በሙድ እኔም በሙድ ነው። አረ